ይሁኑልህ የሚለው ነው። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማንኛውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው። ሁለተኛው ደግሞ የእግዚአብሔር የአምላክህን ስም በከንቱ አትጥራ የሚል ነው። ሶስተኛው ደግሞ የሰንበትን ቀን ተቀድሰው ዘንድ አስብ ይላል። ጳውሎስ ግን የሰንበትን ሕግ አቃሏል። እንዲህ ነበር ያለው፣ የሰንበትን ሕግ እንጠብቅ ዘንድ አይገባንም። ጳውሎስ ለየሀገራቱና የተለያዩ አጥቢያዎች ይጽፋቸው በነበሩ ደብዳቤዎች ይህን ይገልጽ ስለነበር አዲስ አስተሳሰብ፣ አዲስ ሃይማኖትና አዲስ ወደሆነ አቅጣጫ እርሱና ተከታዮቹ ፈቀቅ ማለታቸው ግልጽ ነበር። ይህን ሁኔታ በመንተራስ በኋለኞቹ ዘመናት በምስራቃዊ የሮማ ግዛት ንጉሠ ነገሥት ሆኖ ብቅ ያለው ኮንስታንቲን ከ300 ዓመታት በኋላ ማለት ነው በኒቂያ ጉባኤ በ325 ድህረ ልደት ይህ የኮንስታንቲን የተባለ ንጉሥ በጳውሎስና በመሰሎቹ ተዋውቆ በየጊዜው ብዙ ነገሮች የተጨማመሩበት የመጣውን አዲሱን ኢየሱስ ክርስቶስ የመለኮት ሁለተኛ ክፍል ማለትም እግዚአብሔር አብና እግዚአብሔር ወልድ የተባሉ ዕውቅና እንዲያገኙ ሊቃነ ጳጳሳቱን አስገድዶ አሳመነ። ኮንስታንቲን ያኔም ሆነ እስከ መጨረሻው ክርስቲያን ያልነበረና ሊሞት አካባቢ እንደተጠመቀ የተነገረለት ንጉሥ ነበረ። ታዲያ ያንን ሕግ ያጸደቀው ለምንድን ነው? አዎ በግዛቱ ውስጥ የተለያዩ የክርስትና እምነቶች እንዳይኖሩ ይፈልግ ስለነበር ነው። የእምነት መለያየት የግዛቱን መከፋፈል እንደሚያስከትል ክፉኛ ይሰጋ ነበርና ነው። የኢየሱስን የልደት ቀን ዲሴምበር 25 ቀን እንዲሆን ተወስኖ እናገኘዋለን። ሆኖም ግን በፍልስጤም ምድር በሊባኖስ አካባቢ የተወለዳችሁና ያንን አካባቢ የምታውቁ ዲሴምበር 25 ቀን በዛ አካባቢ ምናልባት ኃይለኛ የሆነ የቅዝቃዜና የበረዶ ወቅት ነው። ታዲያ ሕፃኑ ተወልዶ በግርግም ተኝቷል አይደል እንዴ እየተባለ በአፈ ታሪክ የሚነገረው? እንደምን በቀዝቃዛና በበረዶ በተሸፈነ መሬት ላይ ሊተኛ ቻለ? ከዚያ በኋላ ነው እንግዲህ የሰንበት ቀን ከቅዳሜ ወደ እሁድ ያዛወሩት። በአረቢያና በዙሪያዋ ያሉ ሁሉ ያውቁታል። የውሙ ሰብት ወይም የሰንበት ቀን ቅዳሜ እንደነበር አይሁዳውያን ብቻ ሳይሆኑ ሌሎች ሕዝቦችም ያውቃሉ። ሆኖም ግን የፀሐይ አምላክ ተብሎ የሚጠራው ሰንደይ የተባለው ቀን ሰንበት እንዲሆን በኮንስታንቲን ተወሰነ። እንዲሁም ሙንደይ ወይም የጨረቃ ቀን፣ ቲውስደይ ቲውስ የተባለ አምላክ ቀን፣ ዌንስደይ ውድን የተባለ አምላክ፣ ተርስደይ፣ ፍራይዴይ፣ ሳተርዴይ እነዚህ ሁሉ በግሪክና በሮማ አማልክት ስም የተሰየሙ ቀናት ናቸው። ታዲያ ኢየሱስ ክርስቶስና የእርሱ ትምህርት ከዚህ ጋር ምን ያገናኘዋል? ይህ የአረማውያን እምነት እንጂ ሌላ አይደለም። እንዲህ እያለ የተለወጠና ከመሰረታዊ የኢየሱስ ትምህርት እየራቀ የሄደው አዲሱ እምነት ክርስትና የሚባል ካባ ተደርቦለት በእነ ኮንስታንቲን አምባገነናዊ ወግ በግሪክና በሮማ አፈ ታሪኮችና አረማዊ ልማዶች እየተከለሰ ቀጠለ። በዚያው ጊዜ በሌላ ቦታ በሮም የምትገኘው የጴጥሮስ መንበር ላይ ተደላድላ ተቀምጣለች የምትባለው ቫቲካን የራሷን ሊቀ ጳጳስና በተዋረድም ሌሎችንም ጳጳሳት ኤጲስቆጶሳት እየሾመች በኢየሱስ ጊዜ ያልነበረ የቀሳውስት ድርጅት ቴዎክራሲ ለመመስረት ትጣጣር ነበር። በቫቲካን ሮም የሚገኘው ሊቀ ጳጳስ ከዚያን ጊዜ ጀምሮ በምድር ላይ የአምላክ ጥላ ወይም እረኛ ነው እየተባለ ሊመለክ ምንም ያህል አልቀረውም። በሌላ በኩል ደግሞ የምስራቃዊውን ባይዛንታይን ሮም የተቆጣጠረው ኮንስታንቲን ወይም ቆንስጠንጢኖስ መንበሩን ቆንስጣንጢን ላይ ያደረገ የምስራቅ ኦርቶዶክስን ለማደራጀት ጳውሎስ የጣለውን መሰረት ይጠቀም ነበር። ጳውሎስ ወደ ተለያዩ ግዛቶችና ሀገራት ይልካቸው በነበሩ ደብዳቤዎቹ አማካይነት ኋላ ላይ በሐዋርያት ሥራ ሁሉም ተካተዋል። የራሱን ካቢኔ እያቋቋመ በየሀገሩ የሚገኙትን እውነተኛዎቹን የኢየሱስን ተከታዮች ወይም አሃዳውያን ወይም ዩኒታሪያንን ለከፍተኛ ስቃይ፣ ግርፋት፣ ውግዘት፣ ስደት፣ መገለል፣ ግድያና ጭፍጨፋ ዳርጓቸዋል። ምክንያቱም እነዚያ የፈጣሪን አንድነትና የኢየሱስን ነብይነት ተቀብለው አምልኮትን ይፈጽሙ የነበሩ ሕዝቦች ከእርሱ ትምህርትና የአምልኮ ሥርዓት ፈጽሞ አይገጥሙም ነበርና ነው። እንደሚታወቀው በመላው ዓለም እስካሁንም ድረስ ሥላሴዎችን የማይቀበሉ አሃዳውያን ወይም ዩኒቴሪያንስ ያቋቋሟቸው አብያተ ክርስቲያናት አሉ። እነዚህ አሃዳውያን ምን አይነት ግፍ ነበር ይደርስባቸው የነበረው? በቀጥታ ለተራቡ አንበሶች ነበር የሚጣሉት። ለከፋ ስቃይ በመዳረጋቸው በመጨረሻም እየተመናመኑ ሄደው ነበር። ከዚያ በኋላ ኮንስታንቲን ክርስትናን የምስራቃዊ የሮማ ግዛት መንግስታዊ ሃይማኖት እንዲሆን አወጀ። ምክንያቱም በናዝራውያን ነሷራ በመባል ይታወቃሉ እና በክርስቲያኖች መካከል ያለውን ልዩነት ማስፋትና ክርስቲያንን የሚሉትን የበላይ እንዲሆኑ በማድረጉ ነበር። ናዝራውያኑ አሃዳውያን ወይም ዩኒታሪያን የሚሰኙት መሆናቸው ልብ ይሏል።
እንግዲህ በኮንስታንቲንና በተከታዮቹ ለመታወቅና ሰላም ለማግኘት በጳውሎስ ትምህርቶች ላይ የተመሰረተችውን ክርስትናን መቀበል የግድ ይላል። ስለሆነም ክርስትናን የተቀበሉ የኮንስታንቲኖስ ሐሳብ አራማጆች ኮንስታንቲን ስለሆኑ በቀላሉ ከሁሉም ጋር ይዋሃዳሉ። እነዚህ ክርስቲያን የተባሉ ሰዎች የናዝራውያን ተቃራኒዎች እንዲሁም የታሪካዊው ኢየሱስ ተቃራኒዎችም ጭምር ናቸው። የዚህ ሁሉ ውጤት ምን ሆነ? የክርስቶሎጂ መሰረት ሆነ። ምንድነው ያልኩት? አዎ ክርስቶሎጂ። ክርስቶሎጂ ምንድነው? ክርስቶሎጂ ማለት ሳይንሳዊ ስልታዊና በተቀነባበረ መንገድ የተዘጋጀ ታሪካዊ ኢየሱስ አዲስ በተፈጠረው ኢየሱስ የመተካት ሂደት ነው። ምክንያቱም እኛ ክርስቶስን እንወደዋለን ካልን ትክክለኛውንና በታሪክ መድረክ በሐቅና ለሐቅ ብቅ ብሎ የነበረውን ኢየሱስን ነው መውደድ ያለብን። እዚህ ላይ አነጋጋሪው ጉዳይ ይህን ታሪካዊ ኢየሱስ ለመከተል ፍቃደኛ የሆነ ማን ነው የሚል ነው። እርግጥ ነው ይህን በሐቅ ላይ የተመሰረተ መረጃ ከሰማችሁ በኋላ ከናንተ ውስጥ የተወሰናችሁት እንደምትናደዱ አውቃለሁ። የተወሰናችሁት ደግሞ ወደ ውጪ በወጣላችሁና ብትወግሩኝ ደስታውን አትችሉት ይሆናል። ከናንተ ውስጥ አንዱ ተነስቶ አንተ ውሸታም ነህ፣ እኔ አንተ ስለምትናገረው ነገር ጉዳይ አይደለም ኢየሱስ ጌታ ነው ቢለኝ አልደነቅም። ምክንያቱም መለወጥ ቀላል ነገር አይደለምና በአንድ ጊዜ ሁሉም ነገር መቀየር አስቸጋሪ ነው። ይህን ያህል ዘመን ለዚህን ያህል ርቀት የተጓዛችሁበትን የሕይወት ዘይቤ በአንድ ጊዜ መቀየሩ በጣም አስቸጋሪ ነው። በስካውን ጉዟችሁ አይሆኑ መጠላለፍ ተጠላልፋችኋል። የታሰራችሁበት ቀኖና ሁሉ እንዲህ በቀላሉ የሚፈታ አይደለም። መንገድን እንድትስቱና ባልሆነ አቅጣጫ እንድትባዝኑ ሆን ተብሎ በተቀነባበረ ሴራ እግር ከወርች ታስራችኋል። ከዛ ስቲቨን ስፒልበርግ የተባለ የፊልም አቀናባሪ እጅግ በላቀ ሁኔታና ችሎታ በተቀነባበረ ተውኔት ውስጥ እንድታልፉ ተደርጓል። ከዚያስ ምን ሆነ? ጳውሎስ አምላክ ሶስት ነው አለ። ኢየሱስ ክርስቶስ ደግሞ አንዱ ነው ብሏል። ኢየሱስ ክርስቶስ ደግሞ እግዚአብሔር ልጅም ሆነ ወላጅ እንዲሁም በአይናችን የምናየው አካልና ቅርጽ የለውም። እርሱ ኃያሉና ፍጡራኑን ፈጽሞ የማይመስል በሰማያትና በምድር በመካከላቸውም እርሱን የሚመስል አንድም የለም ሲል አስተማረ። ጳውሎስ ደግሞ አብ፣ ወልድ፣ መንፈስ ቅዱስ በማለት እየዞረ ሰበከ። ቀጥዬ ደግሞ አንድ በጣም ስሜትን የሚማርክ ነገር ላጫውታችሁ። በወንጌል መጽሐፍት ውስጥ ስለ ሥላሴዎች የሚናገር አንድ ጥቅስ ብቻ እንደሆነ ታውቃላችሁ? ስለ ሥላሴዎች የሚናገር ጥቅስ አንድ ብቻ ነው። በነገራችን ላይ ሁሉም የክርስቲያን ሐራጥቃዎች ወይም ክፍሎች 52 የሚሆኑት አብያተ ክርስቲያናት ይህን አንቀጽ አዲስ የተጨመረ መሆኑን በማመን ከየወንጌል መጽሐፍቶቻቸው እያስወጡ ጥለውታል። አው እያወጡ አስወግደውታል። ይህም ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ነው። ከእርሱም ጋር የሚቀራረቡ ዮሐንስ ምዕራፍ 5 ቁጥር 17 ነው። ሆኖም ግን ከዓመታት በኋላ የንጉሥ ጄምስ ቨርዥን መጽሐፍ ቅዱስ አታሚዎች ይህን አንቀጽ መልሰው ማስገባትን መርጠዋል። ዘኒው ስታንዳርድ ቨርዥንና ሌሎችም የወንጌል መጽሐፍት ላይ ስለ ሥላሴ የሚናገረውን አንቀጽ አታገኙትም። በንጉሥ ጄምስ ቨርዥን የወንጌል መጽሐፍ ግን አታሚዎቹ ያንን አንቀጽ መልሰው አስገቡት። ምክንያታቸውን ሲገልጹም ከአባቶች ሲወርድ ሲዋረድ የመጣን ነገር መሰረዝ መልካም አይደለም በማለት ነበር። እስካሁን ባደረግነው ውይይትና ገለጻ ብዙ የተፋለሱ ነገሮችን መገላለጥ ችለናል። ጊዜ የሚበቃን ቢሆን ኖሮ ቢያንስ 150 የሚሆኑ በወንጌል ላይ የተጨመሩ ቅጥፈቶችንና የማስመሰያ አባባሎችን እነግራችሁ በቻልኩ ነበር። እነዚህ ቅጥፈቶች ፈጣሪያችንን አላህን እንዲሁም ታሪካዊውን ኢየሱስንና የተባረከችውን እናቱን ጭምር የሚመለከቱ ናቸው። ከነዚህ ሁሉ የአመጽ ድርጊቶች ብዙውን ድርሻ የሚወስደው ጳውሎስ መሆኑን ገልጫለሁ። ቀጥሎ ደግሞ ታላቋ የሮማ ቤተክርስቲያን ናት። እነዚህ የጠቀስኳቸው አካላትና ሌሎች ሆን ብለው ለፈጠሩት የተረት ቀኖና በሚመች መልኩ ቃላትንና የወንጌሎችን ይዘት በስልጣናቸው ቀይረዋል። አሁን የገለጽኩላችሁ ነገር ዝም ብዬ ከኪሴ እያወጣሁ አይደለም የምናገረው፣ በጠንካራ ማስረጃዎች የታጨቀ ዋቢን ይዣለሁ። በዚህ መጽሐፍ ውስጥ ከመጽሐፍ ቅዱስ የተለቀሙ 110,000 የሚሆኑ ተቃርኖዎች ተመዝግበዋል። ይህን መጽሐፍ ለማየት ለሚፈልግ ማንም ሰው ላሳየው እችላለሁ። ነግራችሁ የሚሻው ነገር እነኚህን ተቃርኖዎችና የእርስ በርስ መፋለሶች ፈጣሪያችን አላህ ወይም እግዚአብሔር እንዳልፈጸማቸው ነው። ለምን ቢባል እርሱ ራሱን አይቃረንምና። አንድንም ተቃርኖ ፈጣሪያችን ይፈጽማል ብለን መጠበቅ የለብንም።
እንግዲህ በተደጋጋሚ እንደገለጽኩላችሁ ይህ የፈጣሪ ሥራ ሳይሆን የሰዎች እጅ ያመጣው ጣጣ ነው። አሁን ግን የተፈጸሙትን ግልጽ የሆኑ ስህተቶችና የማስመሰያ ድራማዎች አንድ በአንድ ለቅመን በማውጣት እነዚህን በመሰሪነት የተፈጸሙ ድርጊቶች የመጨረሻ ግብም ደርሰንበታል። በውጤቱ ኢየሱስ ክርስቶስ ጌታና ከሦስቱ ሥላሴዎች አንዱ ነው የሚለው ቀኖና ተወለደ። በመጨረሻም ይህን ጉዳይ አስመልክቶ የሚሰጣችሁ ሐሳብ ይኖረኛል። እኔ እናንተን ፈራጅ ዳኛ አድርጌ ልመልከት፣ እኔ ደግሞ ተከላካይ ጠበቃ። እኔ ለእናንተ ለፈራጆቹ የማቀርብላችሁ ይግባኝ የኢየሱስ ስምና ደረጃ ተበክሏል ወይም ጠፍቷል የሚል ነው። አንድ አካል ወይም የተወሰነ ክፍል በኢየሱስ ላይ ይህን የመሰለ ቅጥፈት እንዲፈጠር ታላቅ ሚና ተጫውቷል። ይህ አካል ወይም የተወሰነ ክፍል በፈጠረው ተንኮል ታላቅ ቁጥር ባለው ሰብአዊ ፍጡር ላይ ይህ ነው የማይባል በደል ተፈጽሟል። እኔ ኢየሱስ የተናገረውን የምደግምላችሁ ወደ ቤታችሁ ሂዱና